السلام عليكم السلام عليكم እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። በመጨረሻም እጅግ በጣም አስፈሪ የተባለው የሁለቱ ጉልበተኞች ግብግብ በይፋ ተጀመረ። ይህም በጠቅላዩና በኦሮሚያው ፕሬዝዳንት ሽመልስ አብዲሳ መካከል የተደረገው ከባድ የውረድ አልወርድም ፍጥጫ ተቀጣጥሎ ቀጥሏል። ከዚህ በተጨማሪም የኦሮሚያ ወጣቶች ሽመልስ ከስልጣን ወርዶ ለማ መገርሳ በሱ ምትክ እንዲቀመጥ የውስጥ ለውስጥ ከፍተኛ ትግል ተጀምሯል። በዙሪያም መረጃዎችን ሰጣችኋለሁ። And I hope that this way will be adopted by the youth of tomorrow. በመጨረሻም የሳውዲዋ ሉልት ባስማ ቢንት ሳውድ ከእስልምና ወደ ክርስትና ከተመለሰች በርካታ ዓመታቶችን ብታስቆጥርም ይህ ነገር በሚስጥር ተይዞ እንዳይወጣም ቆይቷል። አሁን እየወጡ ባሉ መረጃዎች ልዕልቷ ወደ ክርስትና እምነት በምታደርገው ጉዞ የደረሰባትን መከራና ግፍ እንዲሁም እንባ የሚያመጣውን ታሪኳን በዝርዝር አስቃኛቸዋለሁ። ወዳጁና ታዋቂው አርቲስት ሄኖክ ወንድሙ ከሞት የተረፈበት አጋጣሚ በርካቶችን ማነጋገሩን ቀጠለ። በትላንትናው ዕለት በሰይፉ ላይ ቀርቦ በርካታ ውጣ ውረዶችን እንዳሳለፈ የተነገረው ሄኖክ ምን ገጠመው? በዙሪያ መረጃዎችን አስቀኛችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ Build on the only way. And I hope that this way will be adopted. የሳውዲዋ ልዕልት ባስማ የተወለደችው በሪያድ ከተማ ቢሆንም አብዛኛው ወጣትነቷን ያሳለፈችው በሊባኖስና በብሪታንያ ለንደን ነበር። በምዕራባውያን ሀገራት በቆየችበት ወቅት በሶሺዮሎጂና የሕግ ትምህርቷን አጠናቀቀች። በሳውዲ አረቢያ የሴቶች መብት መረገጥ፣ የነጻነት ጥረትና የሃይማኖት ስም የሚፈጸሙ ግፎችን ሁልጊዜም ህሊናዋን እየወጉት ነበር። ወደ ለንደን ከቀየረች በኋላ ታዋቂዋ የንግድ ሴትና የሰብአዊ መብት ተሟጋች በመሆን በዓለም አቀፍ መገናኛ ብዙሃን ልክ እንደ ቢቢሲ ላይ ወጥታ የሳውዲን ስርዓት በግልጽ መተቸት ጀመረች። ልዕልት ባስማ በለንደን በነበረችበት ወቅት የተለያዩ የሃይማኖት መሪዎችና ምሁራን ጋር የጥልቅ ውይይት እድልም አግኝታ ነበር። እስልምናን ከልጅነቷ ጀምሮ በሚገባ የምታውቀው ልዕልቷ በክርስትና አስተምሮ ውስጥ ያለውን ፍቅር፣ ይቅርታና የነፍስ ነጻነት ስታጠና ልቧም ተነካ። የውስጥ ሚስጥራዊ ምንጮች እንደሚጠቅሙት ልዕልት ባስማ ምድራዊ ክብሯና የሳውዲ ንጉሳዊ ስልጣን ሙሉ በሙሉ አደጋ ላይ የሚጥል ውሳኔ ወሰደች። በሚስጥርም ክርስትናን ተቀበለች። በለንደን በሚገኘው መኖሪያ ቤቷ ውስጥ መጽሐፍ ቅዱስን በጽኑ ታጠና በክርስቶስ ስምም ትጸልይ ነበር። ነገር ግን ይህንን ሚስጥሯን ከቅርብ ልጆቿ በስተቀር ለማንም አልተናገረችም። ምክንያቱም የሳውዲ ንጉሥ የቤተሰብ አባል ክርስትናን መቀበል ማለት ፍጻሜው የሞት ፍርድ መሆኑን ታውቅ ነበርና። ሆኖም ግን እውነት ተደብቃ አትቀርም። የልዕልት ባስማ የሃይማኖት አመለካከት መቀየር በቤተ መጽሐፍ ቅዱስ መገኘቱና የሳውዲ መንግስት ያላት ግልጽ ተቆሞ የሳውዲን የስለላ መረብ ኢንተለጀንስ ኤጀንሲ ቀልብ ሳበ። በተለይ አዲሱ አልጋ ወራሽ መሐመድ ቢን ሰልማን ወደ ስልጣን ሲመጣ ቤተ መንግስቱን የሚቃወሙና ከእስልምና ውጭ የሆኑ የቤተሰብ አባላትን የማጽዳት ዘመቻም ጀመረ። የልዕልት ባስማ የድብቅ ክርስትና ሚስጥር ለድነቶችም ደረሰ። እንደ አውሮፓውያን አቆጣጠር በማርች 2019 ልዕልት ባስማ ለሕክምና ወደ ስዊዘርላንድ ለመጓዝ በዝግጅት ላይ ያለች በአስገራሚና በታቀደ ሴራ ከለንደን ወደ ሪያድ እንድትመለስ ተደረገች። ሪያድ አውሮፕላን ማረፊያ እንደደረሰችም ከነልጇ በቁጥጥር ስር ዋለች። የቀረበባት ይፋዊ ክስ የሐሰት ፓስፖርት ለመጠቀም መሞከር የሚል የፈጠራ ክስ ቢሆንም እውነተኛው ምክንያት ግን በሚስጥር የጀመረችው የሃይማኖት ለውጥና የፖለቲካ ተቃውሞ ነበር። ያለምንም የፍርድ ቤት ውሳኔ አለ አሂር በተባለው እጅግ በጣም አስፈሪና ከፍተኛ ጥበቃ በሚደረግለት የሳውዲ የፖለቲከኞች እስረኞች እስር ቤት ውስጥ ተወረወረች። በዚያ ጨለማ ክፍል ውስጥ ለ3 ዓመታት ያልተቆልፎባትም ቆየች። በስር ላይ ያለች የልብና የካንሰር ህመም ቢጠናባትም የሳውዲ ባለስልጣናት የሕክምና እድል ከልክሏት ለሞት አፋፍ ደርሳም ነበር። በ2022 በዓለም አቀፍ የሰብአዊ መብት ተሟጋቾችና በተባበሩት መንግስታት ድርጅት ከፍተኛ ጫና ምክንያት ልዕልት ባስማ ከእስር ቤት እንድትፈታ ተደረገች። ነገር ግን ነጻነቷ ሙሉ አልነበረም። አሁንም ድረስ በ2026 በሳውዲ አረቢያ ውስጥ በጥብቅ የቁም እስራትና የደህንነት ክትትል ስር ትገኛለች። ከሀገር እንድትወጣም ተከልክላለች።
በማህበራዊ ሚዲያም ሆነ በቴሌቪዥን ወጥታ ምንም አይነት መግለጫ እንዳትሰጥ አፏም ተለቁሟል። የልዕልት ባስማ ታሪክ የሚያስተምረን ትልቅ እውነት አለ። ምድራዊ ሀብት፣ የወርቅ ዘውድና የቢሊዮን ዶላር ቅንጦት የሰው ልጅ ነፍስ ሊያረኳት አይችሉም። ይህች ልዕልት እውነተኛውን የነፍስ ሰላም ያገኘችው በቤተ መንግስቱ ወርቅ ውስጥ ሳይሆን በሚስጥር ባነበበችው መጽሐፍ ቅዱስና በከፈለችው መስዋዕትነት ውስጥ ነው። አካሏ በሳውዲ ደህንነቶች ቢታሰርም ህሊናዋ ግን ነጻ ወጥቷል። እውነት ትመነምናለች እንጂ ፈጽሞ አጥፋም። እናንተስ በዚህ አስደናቂ ታሪክ ላይ ምን ታዘባችሁ? አስተያየቶቻችሁን በኮሜንት ላይ አስፍሩልኝ። ላይክ እና ሼር ማድረግ እንዳይረሳ። ፊልሙን እሰራለሁ ይሄ እኔ ነኝ የተሰራው። ታረ ብዙ ማልነግርህ ነገሮች አሉ። ወዳጁና ታዋቂው አርቲስት ሄኖክ ወንድሙ ገና ለህዝብ ያልቀረበውን ፈረጃ የተሰኘውን የፊልም ስክሪፕት ሲያነብ በውስጡ ያለውን ገጽ ባህሪ በቃላት ብቻም ሲሆን በገዛ ስጋና ደሙ ለመኖር ወሰነ። ለዚህም ሲል ራሱን ጨካኝ በሆነ የራብና የክብደት መቀነስ ስፖርት ውስጥ ከተተው። ቀናት ሳምንታትን ወራትን እየወለዱ ሲሄዱ የሄኖክ ሰውነት እየቀለጠ መጣ። 41 ኪሎ ግራም ሙሉ ከላዩ ላይ ተቀረፈ። ይህንን ሁኔታ ቆም ብለን ስናስበው በረሃብ የዛለ አንደበት፣ ለመራመድ የሚንገዳገዱ እግሮች እናም በደካማ ስሜት የምትመታ ልብ፣ ያልተለመደ የሰውነት መዛባት፣ በመጨረሻም የውስጥ አካላቱን ስራ ማዛባት ጀመረ። በአንድ ወቅትም በአካላዊ ድካም ምክንያት ራሱን ስቶ መሬት ላይ ሲዘረር ወደ ሆስፒታል ተወስዶ በህይወትና በሞት መካከል የተንጠለጠለበት ያ ቅጽበት ለጥበብ ሲል የመጨረሻውን የህይወት መስዋዕትነት ሊከፍል የደረሰበት አስፈሪም ሰዓት ነበር። ከስጋዊ ስቃዩ ይልቅ ግን የሄኖክ ልብ በሐዘን ያደቀቀው የሰዎች የተሳሳተ አመለካከትና የሐሜት ማዕበል ነበር። የፈረጃ ፊልም ስራ በጥብቅ ሚስጥር ስለነበር ሄኖክ በዚህ በተጎዳ ማንነቱ በአዲስ አበባ ጎዳናዎች ላይ ሲታይ ሰዎች እውነቱን ከማጣራቅ ይልቅ በገዛ ራሳቸው ታሪክ መፈብረክን ጀመሩ። በየቦታው ሄኖክ በከባድ በሽታ እንደተመታ አድርገው በስተጀርባ ያሙት ነበር። ከዚህም አልፎ ክብደቱ መብረቅ በሚመስል ፍጥነት መቀነሱን የተመለከቱ አንዳንድ ወገኖች ሄኖክ እምነቱን ቀይሮ ወደ ሌላ እምነት ስለገባ ነው እንዲሆነው የሚል ፍጹም ያሰት ወሬ በስሙ ላይ አናፈሱበት። ነገር ግን እውነቱ ሌላ ነበር። ሄኖክ በዚያ አስፈሪ የሰውነት መቅለጥና በሰዎች ሃይማኖት ደፍ መካከል ሆኖም የቀደሙት አያት ቅድመ አያቶቹ ያወረሱትን የልጅነት ማተብ ያሰረችለትን የቅድስት ኦርቶዶክስ ተዋሕዶ እምነቱን ፍንክች ሳይል አጥብቆ ይዞ ነበር። የጸሎት መጽሐፉና የውስጥ እምነቱ በዚህ የፈተና ወቅት ብቸኛ ምርኩዞቹም ነበሩ። በዚህ ሁሉ ሰው ፊቱን ባዞረበት ወሬና ሐሜት በአደባባዩን በሞላበት የጨለማ ዘመን የሄኖክ የልብ ትርታን የሚወቁና ከእውነቱ ጀርባ የነበሩ በቁጥጥር እጅግ በጣም ጥቂት የሆኑ የቁርጥ ቀን ወዳጆቹ አልተለዩትም ነበር። እንደና አርቲስት ቅዱስ ኢሳይ፣ ዮሐንስ አፈወርቅ፣ ጆኒ እንዲሁም ፍቃዱ በከበደ ያሉ ጥቂት ባልደረቦቹ፣ የልብ ጓደኞቹ ሄኖክ በሕይወትና በሞት መካከል ሲታገል አካሉ ሲደክምና የስነልቦና ጫኖ ሲበረታበት ከጎኑ ቆሞ ያበረታቱት፣ እንባውን ያበሱለትና በጥንካሬው የሙጥኝ እንዲል ያደረጉት እውነተኛ ወዳጆቹ ነበሩ። በቁጥር ጥቂት የሆኑ ሰዎችን ፍቅር፣ ታማኝነት ሄኖክ ዛሬም ድረስ በታላቅ አክብሮት ያስታውሷል። ያንን ሁሉ የጤና ስጋት፣ የሰዎችን የሐሜት ድምፅና ሃይማኖቱን ቀይሯል የሚለውን የጥርጣሬን በጽናት አልፎ የፈረጃ ፊልም ስራን እስከ ፍጻሜው አደረሰው። ትላንት በሰይፉ ሾው ላይ ቀርቦ ያንን የመከራ ጊዜ በጥልቅ ስሜት ሲያስታውስ የውጣ ውረድ ለህይወቱ ሌላ ትልቅ ትርጉም እንደሰጠውና ፈጣሪውን ይበልጥ እንዲያውቅ ካለም ጫጫታ ወጥቶ ወደ ሰላማዊና ወደ ንስሐ ህይወት እንዲመለስ ያደረገው በትልቅ የመከራ ሰዓት ውስጥ አልፎ እንደ ወርቅ ስለተፈተነ እንደሆነም በግልጽ አሳይቷል። የሄኖክ ወንድሙ ታሪክ የሚያስተምረን ትልቅ ቁም ነገር አለ። ሰዎች ስላንተ ውድቀትና ድካም እንጂ ከጀርባ ስላለው ትልቅ ትግል አያውቁም። ሰዎች ሊፈርዱብህ ይቸኩላሉ፣ እውነቱ ግን የሚታወቀው ፍጻሜው ላይ ነው። ሄኖክ 41 ኪሎ ግራም ቀንሶ ለሞት ቢቀርብም የሰዎችን የሐሜት ወሬ ታግሶ የአያቶቹን የኦርቶዶክስ እምነት አጥብቆ ይዞ ዛሬ ላይ የጽናትና የእውነተኛ ጥበብ ተምሳሌት ለመሆን በቅቷል። ከ2 ወር በኋላ ፈረጃ የተሰኘው ፊልም ለእይታ ሲበቃ ህዝቡ ሄኖክ የከፈለውን ይህንን የማይታመን ዋጋ በአይኑ ሲመለከት የትላንቱን የሐሜት ድምፅ ሁሉ ወደ ታላቅ አድናቆትና ይቅርታ መቀየሩም አይቀሬ ነው። እውነት ትመነምናለች እንጂ መቼም አጥፋም። እናንተስ በሄኖክ ወንድሙ ታሪክ በፈረጃ ፊልም ምን ታዘባችሁ? በአስቸጋሪ ሰዓት ከጎናችሁ የሚቆሙ ጥቂት እውነተኛ ወዳጆችንስ እንዴት እናያቸዋለን? ኮሜንታችሁን፣ ሀሳባችሁን አስፍሩልኝ። አሰላሙ አለይኩም። እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም።
የታውን በአይነ ህሊናችሁ በቤተ መንግስት ዝግ በር በስተጀርባ በከባዱ ጥረት ውስጥ የተካሄደ የፊት ለፊት ግምገማ። ጠቅላይ ሚኒስትሩ በኦሮሚያ ክልል በተለይም የአርሲ ምድር በተደጋጋሚ ጊዜ የሚከሰቱትን ዘግናኝ ንጹሃን መገደልና መፈናቀል፣ የዜጎችን በሰላም ወጥቶ መግባት አለመቻልና ከቁጥጥር ውጭ የሆነውን የክልሉን ሙስና ማንሳት በቁጣ ተናግሯል። የጠቅላዩ ክስ በሽመልስ አብዲሳ ግልጽና ይበረታም ነበር። በአንተ የአመራር ድክመት ምክንያት በኦሮሚያ ክልል የህግ የበላይነት የጠፋበት፣ ሙስና ክልሎች በላይ ተስፋባበት ሆኗል። ይህ ሁሉ ጥረት ደግሞ በቀጥታ የኔን ማዕከላዊ መንግስት ታማኝነት እየጎደለውና ወደ ውድቀትም እየመራኝ ነው ማለት ወደ አስቸኳይ መስመር እንዲይዝ አሊያም ወንበርህን ለቀህ እንድትነሳ የሚል አስገዳጅ ምርጫን አቀረቡለት። ነገር ግን የኦሮሚያ ክልልን በቁጥጥሩ ስር አድርጎ የቆየው ሽመልስ አብዲሳ ይህንን ትዕዛዝ በቀላሉ ለመቀበል ፈቃደኛ አልሆነም። በፖለቲካው መድረክ የራሱን ክፍና ጉልበት ያደራጀው ሽመልስ ለጠቅላዩ የሰጠው ምላሽ ፍጹም ድፍረት የተሞላበት ነበር። ባልዋልኩበትና ባልሰራውበት ስራ እንዲህ ብሎኝ በክልሉ ያለው የጸጥታ መበላሸትም ሆነ ሌሎች ችግሮች እኔ ብቻዬን ተጠያቂ ልሆን አልችልም፣ ከስልጣኔም ፈጽሞ አልወርድም በማለት በይፋ አሻፈረኝ አለ። የአልወርድም ባይነት በቀላሉ የሚታይ ሲሆን በሁለቱ መሪዎች መካከል ያለውን የተአማኒነት መሸርሸርና የስልጣን ሽኩቻ ወደ መለስተኛ የፖለቲካ ጦርነት የቀየረ ክስተትም ሆኗል። የሽኩቻ አሁን ላይ እንደገነፈለው ለምንድን ነው? ማዕከላዊ መንግስት በህዝቡ ዘንድ እየደረሰበት ያለው ከፍተኛ የወቀሳ ማዕበል ለማርገብና ችግሩ የኔ ሰውን የክልሉ አመራር ነው ለማለት መከታ መፈለጉ የማይቀር ነገር ነው። በተለይ በአሁኑ ወቅት የኢኮኖሚ ቀውሱ፣ የኑሮ ውድነቱ፣ በኦሮሚያ ክልል ውስጥ የሚታየው የአስተዳደር መበስበስ ማዕከላዊ መንግስት ያስጨነቁ ይገኛል። በሌላ በኩል ደግሞ ሽመልስ አብዲሳ የራሱን የስልጣን መሰረት ለማስከበርና በክልሉ ያሉትን ታጣቂ ኃይሎችና የፖለቲካ ክንፎች ሚዛን ለመጠበቅ ሲል ከማዕከላዊ ትዕዛዝ ጋር ፊት ለፊት ለመጋጨት ወስኗል። ይህ የሁለቱ ኃይሎች ፍጥጫ በኦሮሚያ ክልልም ሆነ በአጠቃላይ የሀገሪቱን ፖለቲካ መረጋጋት ላይ ጥቁር ጥላን ጥሏል። የሁለቱ ጉልበተኞች የስልጣን ፍጥጫ ማሳያ የንጹሃን ጩኸትና የአርሲ እናቶች እንባ በመጨረሻም የቤተ መንግስቱን ግድግዳ ማንኳኳት መጀመሩ ነው። ስልጣንና ወንበርን ለማስከበር የሚደረግ ሽኩቻ የንጹሃን ደምና ፍትህ ሊተካ አይችልም። ዛሬ እርስ በርስ የሚካሰሱት መሪዎች ነገ በታሪክ ፊት ተጠያቂ መሆናቸው ማይቀሬ ነው። እውነት ትመነምናለች እንጂ መቼም አጠፋም። እናንተስ በዚህ በጠቅላዩና በሽመልስ አብዲሳ መካከል በተነሳው ከባድ የስልጣን ፍጥጫ ላይ ምን ታዘባችሁ? የክልሉ ችግርስ በአመራር ለውጥ ብቻ ይፈታል ብላችሁ ታምናላችሁ? ኮሜንታችሁን፣ ሀሳቦቻችሁን በኮሜንት መስጫው ስራ አስፍሩልኝ። ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። 100 ምናምን ሰው ሞተዋል። ይህን ጉዳይ ደጋግሞ ማውሳቱ በጣም ይከብዳል። ግን እኛ ያሰርነው 9500 ሰው ነው። ጠቅላዩም በዚህ ባደረጉት ስብሰባ ላይ አመራሮቻቸውን ስበው እኔን ለመጣል የሚፈልጉ ሹመኞች አሉ፣ ግን ያካሄደ ጠቅማቸውም ሲሉ በነገር እነ ሽሜ ጉጉን ወግ አደረጓቸው። ቀጠሉናም በአርሲ 100 ሰው አልፏል፣ በዚህ ብዙዎች በቁጥጥር ስር ውለናቸዋል ሲሉ ተደመጡ። በአርሲ ያለቀው ህዝብ ግን እሳቸው እንደገለጹት 100 ሳይሆን የ100ን 4 እጥፍ የሚሆን ነው። ታዲያ ይሽኮቻ በአሁኑ ሰዓት በርካቶችን ያሰጋ ሲሆን እውን ሽመልስ ወርደው ሌላ ባለስልጣን ይተካል የበርካቶች አሁናዊ ጥያቄ ሆኗል። በዚህም በርካታ የኦሮሚያ ክልል ወጣቶች በውስጥ ለውስጥ የጀመሩት ትግል ለማ መገርሳ ተመልሶ እንዲመራና ሽመልስ እንዲወርድ በወጣቶቹ ከፍተኛ እንቅስቃሴ ተጀምሯል። አሁን ሽመልስ ቢወርድ ኦሮሚያ ሰላሟን ታገኛለች? ሀሳባችሁን በኮሜንት ላይ ጻፉልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።